እግዚአብሔር እየተናገረ እንደሆነ የሚጠቁሙ 7 ግልጽ ምልክቶች። የድነትን ስጦታ ከተቀበልን በኋላ እግዚአብሔር አባታችን፣ እኛ ደግሞ ልጆቹ እንሆናለን። ታዲያ በአባትና በልጅ መካከል መነጋገርና መግባባት አስፈላጊ ነገር ነው። ከእግዚአብሔር ጋር በጸሎት መነጋገርና ስለ ወደፊት ህይወታችን ከእርሱ መመሪያ መቀበል አለብን። እያንዳንዱ አማኝ ከእግዚአብሔር የመስማት ችሎታ አለው። ታዲያ ዋናው ጥያቄ የሚሆነው ይህ ችሎታ ምን ያህል አድጓል የሚለው ነው። ብዙ ጊዜ እግዚአብሔር እየተናገረን ነገር ግን መቼና እንዴት እንደሚናገረን ባለማወቃችን ምክንያት በትኩረት ሳንከታተለውና ለሚናገረን ነገር ምላሽ ሳንሰጥ እንቀራለን። ስለዚህም በህይወታችን ብዙ ውጣ ውረዶች ይገጥሙናል። እግዚአብሔር እየተናገረ እንደሆነ የሚጠቁሙ ግልጽ ምልክቶች አሉ። ከነዚህ ውስጥ 7ቱን እንመለከታለን። አንደኛው እንቅልፍ ማጣት ወይም ያለምንም ምክንያት በእኩለ ሌሊት ከእንቅልፍ መንቃት ነው። አንዳንድ ጊዜ ለረጅም ሰዓት እንቅልፍ እንዲወስዳችሁ ትታገሉ ይሆናል፣ ወይ ደግሞ ያለምንም ምክንያት በእኩለ ሌሊት ከእንቅልፋችሁ ትነቁ ይሆናል። ይህ ምናልባት እግዚአብሔር ከእናንተ ጋር ለመነጋገር እየሞከረ እንደሆነ የሚያሳይ ግልጽ ምልክት ነው። እግዚአብሔር በዚያ ሰዓት ትኩረታችሁን እንደፈለገና እየተጣራችሁ እንደሆነ ማወቅ አለባችሁ። ቀናችሁ ስራ የበዛበት፣ ጫጫታ የሞላበት ሊሆን ይችላል። አእምሯችሁም ቢሆን የዕለት ተዕለት ተግባራችሁ ለማሳካት በተለያዩ ሀሳቦች የተጠመደ ይሆናል። በዚህ ትርምስ መካከል የእግዚአብሔርን ድምፅ መለየት እጅግ አታካች ነው። ይሁን እንጂ ሌሊቱ ደግሞ ሰላማዊና በጸጥታ የተሞላ ጊዜ ነው። በስተመጨረሻም አእምሯችሁ በሚሊዮን ከሚቆጠሩ ሀሳቦች ቆም ብሎ የእግዚአብሔርን ድምፅ ለመስማት እድል ማግኘት ይችላል። ከእንቅልፍ ጋር መታገል ወይም በእኩለ ሌሊት ከእንቅልፍ መንቃት ልዩ የጸሎት ጥሪ ሊሆን ይችላል። ታዲያ ይህንን ጊዜ ከማባከን ይልቅ በጸሎት እግዚአብሔርን በዚህ ሰዓት ለሚናገራችሁ ነገር ልባችሁን መክፈት ይጠበቅባችኋል። በምትጸልዩበት ሰዓት እግዚአብሔር ለምን ከእንቅልፍ አንቅቶ ሊያናግራችሁ እንደፈለገ ጉዳዩን መጠየቅ አስፈላጊ ነው። በሚቀጥለው ጊዜ ከእንቅልፋችሁ ጋር ከምትታገሉ ያንን ሰዓት እግዚአብሔርን ለመጠበቅ ተጠቀሙበት። ምክንያቱም ግርግር ከበዛበት ከቀኑ ሰዓት ይልቅ ጸጥታ የሞላበት የሌሊቱ ሰዓት የእግዚአብሔርን ድምፅ በግልጽ ለመስማት በጣም ቀላል ይሆናል። የእግዚአብሔርን ቃል ስናጠና ጌታችን ኢየሱስ ክርስቶስ ጠዋት አነጋግ ላይ ብቻውን ሲጸልይ እንመለከታለን። ይህ ሰዓት ማለት ገና ሰዎች ከእንቅልፋቸው ሳይነቁ ያለው ሰዓት ማለት ነው። ከዚህ የምንማረው ነገር የእኩለ ሌሊቱ የጸጥታ ጊዜ ወይም ደግሞ ሲነጋጋ ያለው የማለዳ ጊዜ ለጸሎት እጅግ ወሳኝ ሰዓት መሆኑን ነው። ስለዚህ ይህ የእንቅልፍ ማጣት ምልክት እየተደጋገመ የሚከሰትባችሁ ከሆነ ጊዜ ሳታጠፉ ተንበርከኩና ከጌታ ጋር ተገናኙ። ሁለተኛው ያለምንም በቂ ምክንያት ልባችሁ ሲጨነቅና እረፍት ማጣት ሲሰማችሁ። ይህ ምልክት ምናልባት እግዚአብሔር አንድን ነገር ሊነግራችሁ እየሞከረ እንደሆነ የሚያሳይ ነው። ከመንፈስ ቅዱስ ፍሬዎች አንዱ ከመንፈስ የሆነ ሰላምና እርጋታ ሲሆን ይህንን ሰላምና እረፍት አንድ አማኝ ሊደሰትበት የሚገባው ስጦታ ነው። ስለዚህ ልባችሁ የተለየ ጭንቀት ሲሰማው የሆነ ትክክል ያልሆነ ነገር አለ ማለት ነው። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 11 ከቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። ስለዚህ ልባችሁ ሲታወክና የማያቋርጥ እረፍት ማጣት ሲሰማችሁ በእግዚአብሔር መገኘት ውስጥ ያለውን እረፍትና ሰላም ማጣጣም አትችሉም። ኢየሱስ ወደ እኔ ኑ ሲል ጭንቀት ምን ያህል ከባድ እንደሆነ አውቆ ሊያሳርፋችሁ ስለሚፈልግ ነው። አንዳንድ ጊዜ ልባችሁ መጨነቅ ሲጀምር እግዚአብሔር ከእርሱ ጋር ህብረት እንድታደርጉ እንደፈለገ የነገራችሁ ነው። አንዳንድ ጭንቀታችሁ ይሄ ነው የሚባል በቂ ምክንያት ከሌለው ምናልባትም አብዛኛውን ጊዜያችሁን የእግዚአብሔርን ቃል ለማጥናትና ለመጸለይ እንዳላጠፋችሁ አመላካች ነገር ነው። ስለዚህ እርሱን ወደ መፈለግና ወደ ህልውናው እንድትመለሱ ሲፈልግ ያለ በቂ ምክንያት ሰውነታችሁ ያልተለመደ ውጥረት ውስጥ ይገባል። ልባችሁም ጭንቅ የሚል ስሜት ሊሰማችሁ ይችላል። አንዳንዴ በህይወታችሁ እጅግ ወሳኝ የሆነ ውሳኔ ልትወስኑ ስትሉ
ፍርሃትና ጭንቀት፣ አለመረጋጋት የሚሰማችሁ ከሆነ ከፊት ለፊት አንድ የሆነ ትክክል ያልሆነ ነገር ሊኖር ስለሚችል ከውሳኔያችሁ አስቀድማችሁ የጌታን ምሪት ጠይቁ። ሌላውና ዋናው ጭንቀት በህይወታችሁ የሚከሰትበት ምክንያት ህይወታችሁን ሙሉ በሙሉ ለእርሱ ያላስገዛችሁ እንደሆነ ነው። ህይወታችሁን ለእርሱ ማስረከብ ካልቻላችሁ የገዛ ሰላማችሁን ታጣላችሁ። ስለዚህ ጭንቀት ሲሰማችሁ ጌታ ነገራችሁን ሁሉ ለእኔ ስጡኝ እያላችሁ ነው። ፊልጵስዩስ ምዕራፍ 4 ከቁጥር 6 እስከ 7 ላይ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። ልክ እንደ ጭንቀት በተቃራኒው ደግሞ ሰላምና እረፍት እግዚአብሔር እናንተን ለማናገር የሚጠቀምበት መንገድ ነው። በተፈጥሮ መደንገጥና መጨነቅ የሚገባችሁ ጉዳይ ላይ ፍጹም የሆነ ሰላምና እረፍት እየተሰማችሁ ከሆነ እግዚአብሔር እየተናገራችሁ ነው። እግዚአብሔር አሁን እያለፋችሁበት ያለው መንገድ ጊዜያዊ እንደሆነና ሁሉም ነገር በእርሱ ቁጥጥር ስር እንዳለ እየተናገራችሁ እንዳለ የሚያሳይ ምልክት ነው። ሌሎች ሰዎች ሊገባቸውና ሊረዱት የማይችሉት ሰላምና እረፍት ከተሰማችሁ ይህ እግዚአብሔር ከእናንተ ጋር እንዳለ የሚያሳይ ግልጽ ምልክት ነው። አሁን የምታልፉበት ጎዳና እግዚአብሔር የት አለ? ይህ ነገር እግዚአብሔር እያለ እንዴት ሊፈጠር ቻለ? የሚያስብላችሁ ቢሆንም እንኳን ግን የሚሰማችሁ ሰላም ከሆነ በእርግጥ እግዚአብሔር ከእናንተ ጋር እንዳለ ማረጋገጫችሁ ነው። ስለዚህ ያልተለመደ ምክንያታዊ ያልሆነ ጭንቀት ወይም ደግሞ የማይጠበቅ ሰላምና እረፍት እግዚአብሔር እየተናገራችሁ እንደሆነ የሚያሳይ ምልክት ነው። ሶስተኛው አንድን መልእክት ወይም ቃል በተደጋጋሚ የምትሰሙ ከሆነ አንዳንድ ጊዜ እግዚአብሔር ትኩረታችሁን ሲፈልግ ድግግሞሽን ይጠቀማል። አጋጣሚ እንዳልሆነ እስክትገነዘቡ ድረስ አንድን ነገር ደጋግማችሁ እንድትሰሙት ወይም እንድታዩት ያደርጋል። ለሆነ መልስ ለምትፈልጉበት ጉዳይ በሄዳችሁበት ሁሉ ለጉዳያችሁ የሚሆን መልስ በተደጋጋሚ ሰምታችሁና በአጋጣሚው ተገርማችሁ አታውቁም? ለምሳሌ ቤተክርስቲያን ስትገቡ የሰባኪው የስብከት ርዕስ የጥያቄያችሁ መልስ ሆኖ ታገኙታላችሁ። ከዛ ከተለያዩ ጓደኞቻችሁ ጋር ተገናኝታችሁ ስትጫወቱ ያው በውስጣችሁ የያዛችሁት ጉዳይ በመወያያ ርዕስ ሆኖ ታገኛላችሁ። አሁንም ቀጥላችሁ ኢንስታግራማችን ስክሮል ስታደርጉ የመጀመሪያው የምታዩት ነገር ያ በውስጣችሁ የምታሰላስሉት ጉዳይ መልስ ነው። አንድን ጉዳይ በተለያየ ቦታ በተደጋጋሚ የምትሰሙ ከሆነ በዛ መንገድ እግዚአብሔር እየተናገራችሁ እንደሆነ አውቃችሁ መንቃት አለባችሁ። እንደዚህ አይነት ነገር ሲያጋጥማችሁ ነገሩን ችላ ከማለትና እንዳጋጣሚ ቆጥሮ ከማለፍ ይልቅ እግዚአብሔር እየተናገራችሁ ሊሆን ስለሚችል በጉዳዩ ላይ ግልጽ የሆነ መልስ እስክታገኙ ድረስ የእግዚአብሔርን ፊት በመፈለግ ወደ እርሱ መቅረብ ይኖርባችኋል። አራተኛው ምልክት በሰውነታችሁ ህመም ሲያጋጥማችሁ እግዚአብሔር ፍጹም የሆነ ጤንነት እንዲኖራችሁ ይፈልጋል። ለዚህም ነው በልጁ በኢየሱስ ክርስቶስ በኩል ፈውስ እንዲሆንላችሁ ያደረገው። እግዚአብሔር በህመም ውስጥ እንድታልፉ የሚፈልግ አምላክ ባይሆንም ነገር ግን በህመም በኩል ሊናገራችሁ ይችላል። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 5 ከቁጥር 14 ላይ ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአትን አትስራ አለው ይላል። የዚህን የተፈወሰ ሰው ታሪክ ስናይ ኢየሱስ ለረጅም ጊዜ ሽባ የነበረን ሰው እንደፈወሰ እናያለን። ኢየሱስ ከፈወሰው በኋላ በሰዎች መካከል ተሰወረ። ከዛም በመቅደስ ያንን ሰው አገኘውና የባሰ ነገር እንዳይገጥመው ኃጢአትን መስራት እንዲያቆም ነገረው። ኢየሱስ በባሰ ነገር እንዳይሰቃይ ስለፈለገ ስለ ጉዳዩ ሊነግረው ወደደ። አንዳንድ ጊዜ እግዚአብሔር በህመማችን አልፎ ሊናገረን ይችላል። በህመም የምታልፉበት ወቅት እግዚአብሔር በእርሱ ላይ እምነት እንዲኖራችሁና እየሄዳችሁበት ካለው ከተሳሳተ የአኗኗር ዘይቤ እንድትመለሱ ሊያስተምራችሁ ይሆናል። ስለዚህ ማንኛውም አይነት በሽታ በህይወታችሁ ሲያጋጥማችሁ የእግዚአብሔር ቃል ለፈውሳችሁም ጭምር እንደተሰጣችሁ ወቁ። ቃሉን በህይወታችሁ ላይ አውጁ። እናም በዛ ወቅት ላይ እግዚአብሔር ምን ሊያስተምራችሁ እንደፈለገ ጠይቁ። አምስተኛው እግዚአብሔር እየተናገረ እንደሆነ የምታውቁበት ምልክት የተከፈተ በር ወይንም እድል ነው።
አንዳንድ ጊዜ እግዚአብሔርን ቀጣይ እርምጃችሁ ምን እንደሆነ እየጠየቃችሁት ይሆናል። ጌታ ሆይ ከዚህ በኋላ ምንድነው የማደርገው? ወይም ደግሞ ከዚህ በኋላ የት ነው የሚሄደው እያላችሁ እየጸለያችሁ ምንም አይነት ምላሽ አላገኛችሁም ይሆናል። በዚህ መሃል ግን በድንገት ያልጠበቃችሁት በር ይከፈታል። ያ በር እግዚአብሔር ወደ ትክክለኛው አቅጣጫ እየጠቆማችሁ እንደሆነ የሚያሳይ ምልክት ሊሆን ይችላል። አንዳንድ ጊዜ ዙሪያችሁን በንቃት ስትመለከቱ የጸሎታችሁ መልስ እዛው አጠገባችሁ ሆኖ ታገኙታላችሁ። ሙሴ እስራኤላውያንን እየመራ ቀይ ባህር ከፊት ለፊቱ ሲገጥመው ባህሩን ለመክፈል የተጠቀመው በእጁ የነበረውን በትር ነበር። ምናልባትም እግዚአብሔር ያንን የተከፈተ በር ተጠቅሞ በቀጣይ ስለምትወስዱት እርምጃ እየተናገራችሁ ይሆናል። ስድስተኛው ግልጽ ምልክት ደግሞ ሊብራራ የማይችል የእግዚአብሔር መገለጥ ነው። አንዳንድ ጊዜ አእምሯችሁ ሊክደው በማይችለው መልኩ እግዚአብሔር በቀጥታ ሊናገራችሁ ይችላል። እዚህ ጋር እግዚአብሔር ሲናገራችሁ ባጠገባችሁ ያሉ ሰዎች እንኳን ላያውቁ ይችላሉ። ነገር ግን እናንተ ጆሮአችሁ እንደሰማ እርግጠኛ ትሆናላችሁ። እንደዚህ አይነት አጋጣሚ ሙሴን አጋጥሞት ነበር። ሙሴ የሚነዳውን ቁጥቋጦ ባየ ጊዜ ወደ እርሱ ቀርቦ በትኩረት ሲመለከት ቁጥቋጦ እየተቃጠለ አልነበረም። በዛ ሁኔታ ውስጥ ግን የእግዚአብሔር ድምጽ ወደ እርሱ መጣ። ይህ ለሙሴ እንግዳ የሆነ ግን ደግሞ ፈጽሞ ሊክደው የማይችለው መገለጥ ነበረ። ሌላው እንደዚህ አይነት መገለጥ የገጠመው ሰው ሐዋርያው ጳውሎስ ነበር። ጳውሎስ የኢየሱስ ተከታይ የሆኑ ክርስቲያኖችን እያሳደደ በመንገድ ላይ በመጓዝ ሳለ ደማቅ ብርሃን ተመለከተ። በብርሃኑ ውስጥም የሚያናግረውን ድምጽ ሰማ። ይህ ሁኔታ ግን በአጠገቡ የነበሩ ሰዎች ሊያዩትም ሆነ ሊሰሙት አልቻሉም። እንደዚህ አይነት መገለጥ አጋጥሟችሁ እግዚአብሔር ሲናገራችሁ ይህ ፈጽሞ ልትክዱት የማትችሉት ነገር ነው የሚሆንባችሁ። ታዲያ ሁሉም ሰው እንደዚህ አይነት ልምምድ ይኖረዋል ማለት አይደለም። ግን ለአንዳንዶች ይህ እግዚአብሔር የሚናገርበት ግልጽ ምልክት ነው። ሰባተኛውና የመጨረሻው እግዚአብሔር በግልጽ የሚናገርበት መንገድ በዙሪያችሁ ባሉ ሰዎች በኩል በመናገር ነው። እግዚአብሔር በዚህ መንገድ የሚናገራችሁ እርሱ ራሱ በሚስጥር ወይም በጓዳችሁ የነገራችሁን ነገር ለማረጋገጥ ሲፈልግ ነው። እናንተን ለማግኘት ወላጆቻችሁን፣ ጓደኞቻችሁን፣ የቤተ ክርስቲያን አባላትን፣ መጋቢያችሁን ወይም በኑሯችሁ የምታማክሩትን ሰው ሊጠቀም ይችላል። አንዳንዴ እናንተ የማታውቋቸውን እንግዳ ሰዎችንም እንኳን ሊጠቀም ይችላል። እግዚአብሔር በእንደዚህ አይነት መንገድ የሚጠቀመው ከእርሱ ርቃችሁ በሄዳችሁና ድምጹን መስማት ባቆማችሁ ጊዜ ነው። ታዲያ ይህን መንገድ የሚጠቀምበት ዋናው ምክንያት ለእናንተ ካለው ሐሳብ የተነሳ ነው። ስለዚህ በእንደዚህ አይነት መንገድ ሲናገራችሁ ከመናቅና ችላ ከማለት ቃሉን ለመቀበል ልባችሁን ክፍት ማድረግ ይኖርባችኋል። እነዚህ የመንፈስ ስጦታዎች ማለትም የጥበብ ቃል፣ የትንቢት ቃል፣ የእውቀት ቃል የተሰጡት ሰዎችን ለመድረስ ነው። ብዙ ጊዜ ትንቢታዊ መልእክቶችን ስትቀበሉ አንድ ነገር አስተውሉ። እግዚአብሔር ሰዎችን ወደ እናንተ እስኪልክ ድረስ የሚወዳችሁና የሚያስብላችሁ አምላክ እንደሆነ ነው። ይህን ቪዲዮ አሁን እየተመለከታችሁ ያላችሁና እጅግ በጣም ከባድ በሆነ ጊዜ ውስጥ እያለፋችሁ ያላችሁ እግዚአብሔር እንደሚወዳችሁና ስለእናንተ እንደሚያስብ ልነግራችሁ ፈልጋለሁ። እግዚአብሔር ያያችኋል። ለአንዲት ደቂቃ እንኳን እናንተን ከመውደድ አላቆመም። አሁን ያላችሁበት ሁኔታ እንድታልፉ ይረዳችኋል። ጌታ ይባርካችሁ።